አዲስ የዳይኖሰር ዝርያ በአፍሪካ ውስጥ በሳራ በረሃ ተገኝቷል። የሚያስገርም ዜና ወጥቷል። ሳይንቲስቶች ወይም ፓላንቶሎጂስቶች ይህንን ዲስከቨር አድርገውታል። ራቅ ባለ በሪሞት በሆነ ኤሪያ ውስጥ ነው ይሄ የተገኘው። ለ3 ቀን ያህል ያለመቋረጥ ተጉዘዋል እነዚህ ሳይንቲስቶች እዚህ ቦታ ላይ ለመድረስ። እዚህ ቦታ ላይ ከደረሱ በኋላ ባረጉት ምርመራ አጥንትና የጭንቅላት ክፍሎችና ሌሎችንም የዚህ የዳይኖሰር ክፍሎችን ማግኘት ችለናል ብለው አሳውቀዋል። ይህ የዳይኖሰር ዝርያ ስፓይኖሳውረስ የሚባል የዳይኖሰር ዝርያ ነው። ወደ 12 ሜትር ርዝመት ወይንም ቁመት ሲኖረው ወደ 6000 ኪሎ ግራም ወይንም ወደ 7 ቶን የሚመዝን ክብደት ነበረው ማለት ነው። የቅሪታ አካሉ እድሜ ደግሞ ወደ 95 ሚሊዮን ዓመት በፊት ይህ ስፓይኖሳውረስ በአፍሪካ ውስጥ ወይንም በሳራ በረሃ ይኖር ነበር ማለት ነው። ሳራ በረሃ ከዚህ በፊት ቪዲዮ ሰርቼላችኋለሁ። በየ21,000 ዓመቱ ወደ ጫካነትና ወደ ግሪንነት ይቀየራል። ከእርዝ አክሲስ እና ወቅቶች ጋር መቀየር ጋር ተያይዞ በዚህ ወቅት ነው ማለትም ይሄ ጫካ ሳራ በረሃ ጫካ በነበረበት ወቅት የነበረ የዳይኖሰር ዝርያ ነው። ይሄ ስፓይኖሳውረስ የምንለው የአፍሪካ ውስጥ ወይንም በሳራ በረሃ የተገኘ የዳይኖሰር ዝርያ ማለት ነው። እስቲ እናንተ ስለዚህ ነገር ምን ታስባላችሁ? ኮመንት ላይ አሳውቁኝ። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።